ይህች ሴት በአንድ ሌሊት ውሃ ጠምቷት ወደ ሳሎን ስትሄድ ፍሪጅ ውስጥ ያለው ምግብ በሙሉ መሬት ላይ ተደፍቶ አየች። ዋናው በርም ተከፍቶ ነበር። በነጋታው ሌሲ ለባለቤቷ ሌሊት ምን እንዳጋጠማት ስትነግረው ምናልባትም እንስሳቶች ገብተው እንደዛ አድርገውት እንደሆነ ነግሯት ወደ ስራ ሄደ። በዛው ምሽት ሌሲ እንግዳ በሆነ ድምፅ ከእንቅልፏ ነቃች። ፍሪጅ ውስጥ የነበሩት ምግቦችና መጠጦች በሙሉ ወጥተው በስርዓት ተደርድረው አገኘቻቸው። የሳሎኑ መብራትም በኮርኒሱ ላይ አይታው የማታውቀው ምን ሰርቶ አገኘች። ድንገትም ልጇ ሲነካት ደነገጠች። ልጁ የተነሳው የሚያስፈራ ህልም አይቶ ነበር። ከዛም ልጁ ወደ ኪችኑ አተኩሮ ሲመለከት እናትየው ይህን ማን እንዳደረገው ታውቃለህ ብላ ጠየቀችው። እሱም በህልሜ ያየሁት ሳንድማን ነው አላት። እሷም በመልሱ ተደናግጣ በነጋታው ፖሊስ ጠርታ ቤቱን እንዲፈትሹላት አደረገች። ነገር ግን ፖሊሶቹ ምንም ነገር አላገኙም። ባልየውን የቤቱን የሴኩሪቲ ሲስተም አክቲቭ እንዲያደርገው መክረውት ሄዱ። በዛው ምሽትም የቤቱ አላርም መጮህ ጀመረ። እነሱም ደንግጠው ተነሱ። ከዛም ምን እንደተፈጠረ ለማየት ወደ ታች ሲወርዱ ከሴኩሪቲ ካምፓኒው ስልክ ተደውሎ አላርሙ ከቁጥጥር ውጪ እንደሆነና በሁሉም አቅጣጫዎች ያሉት መቆጣጠሪያዎች እንደተጠለፉ በጠዋት መጥተው እንደሚያስተካክሉት ነግረዋቸው ስልኩን ዘጉት። ባልየው ስልኩን እንደዘጋው ሚስቱ እዛው ድርቅ ብላ አገኛት። እሷ ወደምታይበት አቅጣጫ ሲመለከትም በቲቪ ስታንድ ላይ የነበሩት የቤተሰብ ፎቶዎች ከፍሬሙ ላይ ጠፍተዋል። ባልየው በነጋታው በድጋሚ ለፖሊሶች ሌሊት የተፈጠረውን ነገር ሲያስረዳቸው ፖሊሶቹ ግን ልጆቹ ፕራንክ እያደረጓቸው ይሆናል አላቸው። የሴኩሪቲ ባለሙያው መቆጣጠሪያው ምንም እንዳልሆነ ነገረው። ከዛም ባልና ሚስት ሁለቱን ልጆቻቸውን አስቀምጠው ስለጠፉት ፎቶዎች ጠየቋቸው። ትልቁ ልጅ ምንም እንደማያውቅ ሲናገር፣ ትንሹ ግን ማን እንዳደረገው አልናገርም፣ ምክንያቱም ሳንድማን እንዳትናገር ብሎኛል አለ። አባትየውም በፍርሃት ውስጥ ሆኖ የልጁ ክፍል ውስጥ የጠፉትን ፎቶ መፈለግ ጀመረ። ነገር ግን ምንም ሊያገኝ አልቻለም። አንድ ቀን ሌሲ የትንሹን ክፍል ስታጸዳ አንድ ስዕል ተመለከተች። ስዕሉ የሆነ ትልቅ አካል የልጇን እጅ ይዞት ያሳያል። እሱን አተኩራ እያየች እያለ ከውጪ ከፍተኛ ድምፅ ሰማች። ወደ መስኮቱ ጠጋ ብላ ስትመለከትም አንድ ወፍ ከመስኮቱ መስታወት ጋር ተጋጭታ ስትወድቅ አየች። ገና ምን እንደተፈጠረ እንኳን ሳትረዳ በርካታ ወፎች ከመስኮቱ ጋር እየተጋጩ መውደቅ ጀመሩ። ሁኔታውም የመንደሩን ጤና ቢሮ ቀልብ ሳበ። ከባልየው ጋር ሲያወሩም ወፎቹ በድንገት ሊሞቱ የቻሉበት ምክንያት አልታወቀም። ነገር ግን ተጨማሪ ምርመራ እንደሚጠይቅ ተነጋገሩ። በዚያው ምሽት ሌሲ ድጋሚ በሆነ ድብ ከእንቅልፏ ነቃች። ወደ ታች ሄዳ ለማጣራት ስትሞክርም ምንም ለየት ያለ ነገር አላገኘችም። ከዚያም ወደ መኝታዋ ልትመለስ ስትል ከኋላዋ የልጇን ድምፅ ሰማች። ከዛም ስሙን እየጠራች ወደ ክፍሉ ስትሄድ ያ በምስሉ ላይ ያየችው አካል በልጇ አልጋ ላይ ቆሟል። ደንግጣም መብራቱን ስታበራ ግን ነገርየው የለም፣ ልጇም የለም። ባልየውም ተነስቶ ልጁን መፈለግ ጀመሩ። ልጁ ራቁቱን ውጭ ላይ እየሄደ አገኙት። አባትየውም ልጁን ወዝውዞ ወደ ራሱ መለሰው። ልጁ ግን ምንም የሚያስታውሰው ነገር አልነበረም። ወደ መኝታቸው ሲመለሱም ሌሲ ስላየችው ነገር ስትነግረው ባልየው አይምሮሽ ፈጥሮት ነው አላት። ከዛም ሌሲ በስራ ላይ ከደንበኞች ጋር እያወራች እያለ በድንገት ሰውነቷ መተሳሰር ጀመረ። ከዛም ሌሲ ቀጥ ብላ ወደ መስኮቱ ሄዳ ራሷን ማጋጨት ጀመረች። ይህ ሁሉ ግን በህልሟ ነበር። ነገር ግን ስትነሳ ግንባሯ በልዟል። በዛው ሰዓት አለቃዋ ደውሎ ደንበኞች እሷ ላይ ቅሬታ እንዳቀረቡና ለደንበኞች ማይሆን ነገር ስታሳይ እንደነበር ነገራት። ሌሲም ደንግጣ ሰዓት ስታይ ገና ከቀኑ 9 ሰዓት ነው። እናም የተፈጠረው ነገር ህልም ሳይሆን የምር እንደሆነ ትገነዘባለች። ወዲያውኑም ሌላ ስልክ ከጤና ቢሮ ተደውሎ ወፎቹ የሞቱት በወረርሽኝ እንዳልሆነና በሶስት አቅጣጫ ቤቱ ላይ ሲጋጩ እንደነበር ነገሯት። ስለተፈጠረው ነገር ሰርች ማድረግ ስትጀምር ልክ የሷ ቤተሰብ እያጋጠመው ያለው ነገር ሌሎች ሰዎችንም እያጋጠመቸው እንደሆነ አወቀች። ባሏ ወደ ቤት ሲመለስ ልትነግረው ስትል እሱ ግን ደስ ብሎት አዲስ ስራ እንዳገኘ ነገራት። ደስታውን ላለማበላሸትም ዝም አለችው። በዚያ ምሽት ሌሲ በውሻ ጩኸት ከእንቅልፏ ነቃች። ባሏ ከጎኗ የለም። ልክ ያልሆነ ነገር እንዳለ ስለተሰማት ለማየት ወደ ታች ወረደች። ከዛም ጨለማ ውስጥ ሰው የሚመስል ነገር አየች። ወጥታ ስታየው ባሏ ነው። ነገር ግን ምንም ምላሽ አይሰጥም። ጠጋ ብላ ስታየው ድርቅ ብሎ ቆሟል። በአፍንጫው ደም እየወጣ ነው። ሌሲም ደግጣ ሸሸች። በቀጣይ ቀን ወደ አንድ ፕሮፌሰር ሄደው ስለ ጉዳዩ ማማከር ጀመሩ። ፕሮፌሰሩም ምናልባትም ቤተሰቡ በኤሊያኖች እየታደኑ እንደሆነና 3 አይነት የኤሊያን ዝርያዎች እንዳሉ አስረዳቸው። የእነሱም ቤተሰብ እያጠቃ ያለው ግሬ የሚባለው ኤሊያን ሊሆን እንደሚችልና ሰዎችን በመውሰድ ለምርመራ እንደሚጠቀምባቸው ነገራቸው። በተለይም መውሰድ የሚፈልጉት ከቤተሰቡ መጀመሪያ ያገኙትን ሰው እንደሆነ ሲነግራቸው ሁለቱም ትንሹ ልጃቸው እንደሆነ አሰቡ። ኤሊያኖቹ ሲመጡ ሊያቸው የሚችለው ውሻ እንደሆነ አስጠነቀቃቸው። ወዲያውኑም ወስነው አባትየው ሽጉጥ፣ እናትየው ደግሞ ውሻ ገዝተው መጡ። ከዛም የቤቱን በርና መስኮት በሙሉ ዘጓቸው። በዛው ምሽት ተሰብስበው እራት እየበሉ እያለ ውሻው ወደ መስኮቱ እያየ መጮህ ጀመረ። እነሱም ኤሊያኖቹ እንደመጡ ስላወቁ
ልጆቹን ወደ ላይ ይዘው ወጡ። ሌሲ ልጆቹን አንድ ክፍል ውስጥ ደብቃ ዞር ስትል ከቀጣዩ ክፍል ድምጽ መስማት ጀመረች። ከጀርባዋ ግን ኤሊያኑ ቆሞ ነበር። ከዛም የክፍሉ በር በኃይል ተዘጋ። ልጆቹ ያለበትን ክፍል በኃይል ሊከፍተው የሚሞክር ኃይልም አለ፣ ግን ኤሊያኖቹ ሳይሆኑ አባትየው ነበር። ሁሉም ሌሲ ወዳለችበት ክፍል ገቡ። አራቱን ፈርተው በአንድ ላይ ተሰብስበው ሳለ ኤሊያኖቹ መምጣት ጀመሩ። አባትየውም ሽጉጡን ተኮሰባቸው። ወዲያውኑም ሁሉም ጠፍተው ትልቁ ልጅ ብቻ ቀረ። ግራ በመጋባት ውስጥ ሆኖ እያለ ትንሹ ወንድሙ ከክፍሉ እየሮጠ ሲወጣ ተመለከተ። እሱም ተከትሎ ሲወጣ መሬት ላይ ቁጭ ብሎ አገኘው። ሊነካው ሲልም ከኋላው አባትየው ጠራው። ዞሮ ሲያይ ትንሹ ወንድሙ ከአባትና ከእናቱ ጋር ቆሞ አየው። ለካ ትንሹ ወንድሙ መስሎት የነበረው ኤሊያኑ ነው። ከዛም ኤሊያኖቹ ትልቁ ልጅ ይዘው ተሰወሩ። ከቀናት በኋላ እነ ሌሲ ቤቱን ለቆ ለመውጣት እቃቸውን እየሰበሰቡ እያለ ሌሲ ትልቁ ልጇ የሳላቸውን ስዕሎች አገኘች። ለካ ትልቁ ልጅ ከልጅነቱ ጀምሮ ኤሊያኖቹን ይስላቸው ነበር። እናትየውም ኤሊያኖቹ መጀመሪያ ያገኙት ትንሹን ሳይሆን ትልቁን ልጃቸውን እንደሆነ ትረዳለች። ፊልሙም እዚህ ላይ ያበቃል። እንደዚህ አይነት የፊልም ታሪኮችን የምትፈልጉ ከሆነ ቻናላችንን ሰብስክራይብ እያደረጋችሁ